መጥቶለት ስሬት አምጥቶ ያኛው ማትስም ምንም ሊፈላበት ይችላል። ይሄን እንኳን ከግምት ያስገቡ ማሻሻያ ምንም ነገር የለ። አሁን እንደውም በስንት መከራ ወደዛ እየገቡ ነው መሰለኝ። ኤርትራው ይቀጥል እስኪ። ሰላም፣ እንዴት አደራችሁ? ወንቤ ሁላችሁም ሰላም ብያለሁ። አዎ የብልጽግና ካድሬዎች አንዳንዴ ግራ ያጋቡኛል። እኔንም በሁለት ነጥብ ላውራ። አንድ ወንቤ ያነሳው ስለ ታክስ ዊዛውት ቦርደር የሚባለው ድርጅት አሁንም እሱ ነው ታክስ የሚጭነው ኢትዮጵያ ላይ። ኢትዮጵያ መንግስት ምንም ማድረግ አይችልም። የተባለውን ታክስ ህዝቡ ላይ ክፈል ማለት ብቻ ነው የሚችለው። አይኤምኤፍ ሂሳቡን ስለሚፈልገው ለነሱ አሳልፎ ሰጥቶታል። ይሄን ጉዳይ እነሱ ናቸው ታክሱን እያዩ እያጠኑ በዚህ ጉዳይ የቤት ኪራይ እኮ አከራይ ሳትሆን ኮንትራቱ እኮ ታክስ ተጀምሯል። አሁን ጀምሯል ታክስ የቤት ኪራይ አከራይ ሆነ ራሱ ማለት ነው። እና ይሄ ነገር ካሁን በኋላ የሚለወጥ ነገር የለም። እነሱ ህዝቡ ይጭነቀው አይጭነቀው አያገባቸውም። ስርዓቱ በህዝብ ነው ራሱ ቢነሳ የሚቀጥለው ስርዓት ላይም ይሄ እዳ አለ እና የታክሱ ጉዳይ ምንም አሁን እዚህ ጋር አይ ስላልታወጀ እንግዲህ የዛን እናገራለን ብትልም በኋላ የምትለው ምንድነው ለሀገር ነው የምትለው። ግን ወደ ሀገሪቷ ካዝና አይገባም ይሄ ብር ይሄን ሁሉ ተበድሮ ስንት ቢሊዮን ዶላሮች ሀገሪቷን ማሳደግ የሚችል ነገር እንደማድረግ የተለያዩ ኢንዱስትሪዎች እንኳን ተተክለው ቢሆኑ የእርሻውን ሴክተር ራሱ አሳድጎት ቢሆን ኖሮ ይሄ ነገር መክፈል ይችል ነበር። መንግስት ብር ስለሚያመጣ ጄኔሬት ስለሚያደርግለት ማለት ነው። እሱ አበባ ነው የተከለበት እዳ ነው የተወለት ለትውልዱ እዳ ነው ይሄ እና በዚህ ጉዳይ ምንም የምታመጣው ነገር የለም። ታክሱ ይጨምራል። አንተ መጮህ ብቻ ነው የምትችለው። ታክስ ተወደደ እያልክ። ሁለተኛ ምንድነው ያልከው ስለ ወደቡ ጉዳይ? አይ በኢትዮጵያ መንግስት በኩል እኮ ድሮ ምንትን አልተባለም፣ ሚዲያ ላይ ነው እንደዛ የተባለው። እንዴ ማን ነው እንደ መንግስት የሚባለው? ጀነራሎቹ ምንድናቸው? የመንግስት አካል አይደለም? እነሱ አንድ እየወጡ ሲፎክሩ የነበሩት አቅሙን ስላወቀ ነው። አቅሙን ያውቃል ስርዓቱ፣ አቅሙ ገብቶታል። ምንም ማለት በዛ እንኳን ማሰባት እሺ ለመሰለሽ ሁለት አይነት አካሄድ አለ። አክቹሊ ወደብ ያስፈልገናል ዴፊኒትሊ ትገልጸዋለህ። በኋላ አንድ ልጨርስና እኔ ምን ልንፈልግ ነው አሁን በተናገርከው ላይ መንግስት ይሄን ነገር ተናገረው ሚዲያ ላይ ነው እንጂ የመንግስት ሚዲያ ነው ይሄን ነገር ሲል ነበረው። ጀነራሎቹ እኮ በመንግስት ሚዲያ ነው እየመጡ ሲፎክሩ የነበሩ። እንደዛ አይደለም ልንገርህ። ድሮም ብልጽግና ጦርነት ያሰበው ምንድነው? ምናልባት ሱዳን ያለው ጀነራል አሸናፊ ሆኖ ከመጣ እሱ በዛ ካጠቃልኝ እኔ በዚህ እመጣለሁ ነበር። ተስፋው ከኢሚቲ ነው የነበረው ሲጀመር ራሱ ብልጽግና ማለት ነው። ራሱ አቅም እንደሌለው ያውቃል። ግን ሲያው የሱዳን ነገር አበቃ። አሁን በቃ ሳውዲን ገባችበት በደንብ አድርጋ ጉዳዩ እስከ አሜሪካ ደረሰ። ይሄ ነገር ሲያው ተስፋ ቆርጧል ብልጽግና። ግን ለጦርነት ይዘጋጅ እንደነበረ ይሄ ዓለም የሚያውቀው ጉዳይ ነው። ምንም እዚህ ጋር መጣ አይ መንግስት እኮ እንደዚህ ይላል ነበረ ሚዲያ ላይ ነው ብትል እኔ እንጃ ራስን ካልሆነ በስተቀር ለማን ነው ይሄ ነገር ለማን ነው አሁን ይሄ ማንን እንትን ማስቻል ማንን ማሳል ይችላል? ይሄ አሁን ያነሳው አርክ ማንንም ያጣልን ለምን ስላየ ነው ስለፎከረ በደንብ አድርጎ እንዴ ጭራሽ ኤርትራ መገንጠል ራሱ እኮ ህጋዊ አይደለም ብሎ እኮ በሚዲያ ነግሮናል። ገብቷል? እነዚህ እንደዚህ ያሉት ሳምንት ሳይሞላቸው አሁን አደራድሩ ምናምን ነገር ሲጀመር አልኩ እኮ ይሄ ሁሉ ብር ያለው ለኢትዮጵያም ብሎ አልነበረም፣ ለኢማራት ነው። እሱ ተስፋ ያደረገው ሂሚቲ ነው። በቃ ይሄ ነገር ደግሞ አለቀ። የሱዳን ጉዳይ ካለቀ ከሂሚቲ ቀጥሎ ተረኛ እንደሆነ እሱ ያውቃል። ሱዳንም አሁን እኮ እስኪመቻት ነው እንጂ ዝም የምትል እንዳይመስል። ሱዳን ራሱ አሁን በኩላሊት ነው የምትመጣው፣ በጎን ትመጣባለች ሱዳን። አይቆይም ስርዓቱ። እኔ በእርግጠኝነት ነገር ካሁን በኋላ ግፋ ቢል 6 ወር ከቆየ ሰው እየበላ ነው የሚቆየው። እሱ 6 ወር ከቆየ ማለት ነው።
ህዝብ እያጠፋ ነው የሚቆየው። ከዛ በላይ እድሜ የለውም ስርዓቱ። አመሰግናለሁ ቦምቤ። ሁላችንም ቀጥል። የሚገርም ነው። በደንብ አድርገን የነገርካቸው ግን በጣም እፍረት ነው። እንደ ብልጽግና ወራዳ በዓለም ላይ ታይቶም ተሰምቶም አይታወቅም። ምን አይነት ወራዳ ድርጅት እንደሆነ ራሱን እንኳን ማክበር አይችልም። ፕሮፓጋንዳው ነው። ኤርትራ ምንድን ያለችው የሄደ ሽምግልና ምናምን የሚባል የለም ያለችው ለቻይናው ለማን ነው ሉካን መጥቶ የነበረው ኤርትራ አደራድሩኝ ብሎ የመጣው ነው። እንደዚህ አይነት ነገር ምንድን ያለችው እስኪ ንገረን ሻለው። ትንሽ ስራ ላይ ስላለው እኮ ነው አጠራጠር ላይ ያለፈለኩ። ያው አሁን እንትን ላይ እንደሰማው የኬንያ ነው እንትና ጋር ነው ወልፍ ሄደውና የኬንያ የደህንነት ኃላፊ ነው እንግዲህ ወደ ኤርትራ ሄደ የተባለው። ያው በመጀመሪያ እኛ ጦርነት እያሰብን አይደለም ያሉት ብልጽግና። እኛ እኮ ጦርነት አላሰብንም፣ እነሱ ግን ጦርነት እየተዘጋጁ ነው ሊወጉኝ ነው የሚለው እንግዲህ ብልጽግና። እነሱ ግን ያሉት ኬንያዎች ራሳቸው እኛም ሰማው በኢትዮጵያ በኩል ነው ዝግጅት ያለው ነው ያሉት። ግን ለማንኛውም ለሰላም ለማምጣት ብለው መጥተዋል ወደ ኤርትራ። በኤርትራ መንግስት የሰጣቸው እኛ የጦርነት ፍላጎት የለንም፣ ጦርነት የሚያደርገው ያለው እሱ ነው። ይሄ ጦርነት ትግራይ ላይም ራሱ አይደለም ወደ ኤርትራ፣ ትግራይ ላይ ራሱ ጦርነት ቢከፍ ከትግራይ ቀጥሎ ወደ ኤርትራ ነው የሚመጣ ስለምናውቅ እንገባበታለን ነው ያሉት። በቀጥታ የነገሩት ይሄ ኢትዮጵያ ራሱ ያመጣው ነገር ነው። ስለዚህ አሁን አስታርቁኝ እንትን የለውም። አንድ እንጃ የሻቢያን ልቦና ማጣቆ አንድ የጦርቱ ውስጥ ገብቷል። ሰንዶ እስከሚወርቅ ሻቢያ አይተኛም፣ አያንቀላፋም። ይሄን በእርግጠኝነት መናገር ይችላል። ጦርነት ለተከሰተ እዚህ ጋር ግን ትንሽ ፖይንት ነው የጨመረበትና የዲፕሎማሲ ስራ ዓለም አቀፍ አሰራር ነው። ኢትዮጵያ ደግሞ ዲፕሎማሲን ከሚያከብሩ ከእንደገና ደግሞ በዲፕሎማሲ ታሪኳ አፍሪካ ውስጥ ካሉ መንግስታቶች በቅድሚያ ልትጠራ የምትችል ጥሩ የዲፕሎማቲክ አሰራር ያላት ሀገር ነች ኢትዮጵያ። ስፔሻሊ ስፔሻሊ the last 100 years ባለፉት 100 ዓመታት በዲፕሎማሲ በዚህ በ7 ዓመት ውስጥ በልጦታል። ኖ በዚህ በ7 ዓመት ውስጥ ዲፕሎማሲ ቢባል ኢትዮጵያ የላትም። ገብቷል? የሚናገሩት ራሱ የዲፕሎማሲ ወሬ አያወሩም። ሲያወሩ ራሱ ብቃት የላቸውም፣ እውቀት የላቸውም፣ አግሬሲቭ ናቸው። ገብቷል? ቆይ ራሷ ጅቡቲ እኮ ከግብጽ ጋር እኮ ተስማማች እኮ ወደብ ልታለማ የጅቡቲ የመነመነ ዲፕሎማሲ ይዞ ዲፕሎማሲ በስሎ ታሪክ አትኩራ አባቴ። አሁን ስልጣን ላይ ያለው ዲፕሎማሲ አያውቅም፣ የመምራት ብቃት የላቸውም። ብልጽግና የመምራት ብቃት የላቸውም። ምናልባት አንተ ባልከው ከደርግ ይብሳሉ ልንገርህ። ፋይን አንተ ባልከው ሴናሪዮ እንኳን ብንሄድ ሀበን አሁን የጦርነት ኢንትረስት አለው የሚለው ኢትዮጵያ የጦርነት ኢንትረስት የላትም። ኤርትራ ላይ ጦር አዘምታለሁ ብላ አልተናገረችም። ወደብ ያስፈልገናል በባሌም ወይ በቦሌም የተባለው የጄኔራሉ አገላለጽ አሁንም ትክክለኛ አገላለጽ ነው። አሰብ ወደብን ኢትዮጵያ አሰብ ወደብን ትወስዳለች። ጀነራል እንበለው ሙርከኛውን በለው ባጫ ደበሌ ምንድን ያለው በኃይል የተወሰደው በኃይል እናስመልሰዋለን ሲል ነበር እንዴ? አሁን 2 ሳምንት አደረገ ይሄ ነገር። ፋይን ይኸውልህ የመንግስት አካል አምባሳደር ነው። አሁን ያለውን ነገር እንውሰድና መሬት ላይ ኢትዮጵያ ምናልባት እኮ ከኤርትራ ጋር የመዋጋቷ ነገር እንደው ግዴታ ነው ብል አንተ ባልከው ሴናሪዮ ምናልባት የኤርትራ መንግስት ከዚህ በኋላ አይተኛም። አንዴ ተነስቷል ለነሰንስ ከኢትዮጵያ በማንኛውም ጊዜ ወረራ ሊገጥም ስለሚችል አናምንም የሚል አቲቲዩድ አለ። ሶ ኢፍ ብላ ላስበውና ኤርትራ ጋር ከኢትዮጵያ ጋር ጦርነት ሀፕን ቢያደርግ ቱ ቢ ኦነስት ምናልባት 90% የኤርትራ ወታደር አዲስ አበባ ነው ያለው፣ which means ኢትዮጵያ ውስጥ ነው ያለው። ኤርትራ እርግጠኛው የምነግርህ በዚህ ሰዓት ማክሲመም ከ5 እና ከ10 ሺህ በላይ አክቲቭ የሆነ ያንግ ወታደር የላትም። ከኢትዮጵያ ጋር ጦርነት ቢጀመር ቱ ቢ ኦነስት ኢኮኖሚካሊ በሚሊተሪ ሰፕላይም ምናልባት ከ48 ሰዓት በላይ ከኢትዮጵያ ጋር ልትዋጋ ትችላለህ። ምናልባት ይኸውልህ እንደዛ ቢሆን አንተ እንደምትለው ይሆንማ ብልጽግና የዛሬ 2 ዓመት ጦርነቱን አድርጎታል። አንተ የምትለው አንተ እኮ ነው ምን አንፈልግም ከዚህ በላይ ምን አለ እንዴ? ጦርነት እኮ ለማድረግ ዘዘጋይቶ ቡሬ ግንባር ላይ እኮ ሰራዊት ያከማች ነበር አይደል እንዴ?
ውሸት ነው ነገር ጦርነት አንፈልግም አይደለም ፍላጎቱ አለ አቅሙን የሌለው ገብቷል ለምን መሰለ ልንገርህ ይሄ እናንተ ይኸውልህ ይሄ በተለይ ሰራዊቱ ምንድን ነው የሚሉት ሪፎርም ተደርጓል ሰራዊቱ ይኸውልህ ሪፎርም ማለት በአሁኑ ሰዓት በብልጽግና ስልጣኑን በኦሮሞ ወላጆች ማስያዝ ሌላ ምንም የተደረገ ሪፎርም የለም በሁለተኛ ኢትዮጵያ የነበራት ሰራዊት በሰሜኑ ጦርነት ተበላ ሁሉም ተበላ አንተ የዛሬ 7 ዓመት የዛሬ 5 ዓመት እርዳኝ ብለህ የጮኩበትን መንግስት ዛሬ በ5 ዓመት ውስጥ ከሱ የበለጠ ሰራዊት አጠናክሬ ያለው ትሬ ነው አንተ እኔ እንዴት ነው የምታስቡት ራሱ በጣም ነገር ነው ዋን ስቴፕ ፎርዋርድ እንሄድና ዋን ስቴፕ ፎርዋርድ አሁን ለምሳሌ ናሬሽኖች አሉ በብልጽግና እንግዲህ ኤርትራ መንግስት ረዳው ምናምን ነገር ፋይን አክሲስ ሊኖር ይችላል ግን የኤርትራ መንግስት ወይ ህግደፍ ኢስት አፍሪካ ላይ የሚታወቀው ሞስትሊ ሰራዊቶችን ለጦርነቶች በማሰማራት በኪራይ ነው which means መርሰነሪ ነው by the way ኢትዮጵያ ላይ ገብቶ ያገዘው as usual መርሰነሪ በሆነበት በክፍያ ነው ሌላ ጉዳይ የለውም ሶማሌ ላይ ብዙ ቦታዎች ላይ ይገባል ሱዳን ላይ አሁን በርካታ ወታደሮቹ ሱዳን አሉ አርሚ 7 እንደውም ባለፈው ትዝ የሚል ከሆነ የሐሚቲ ሰራዊት ሱዳን ላይ ያለው የኤርትራ ቤዝ ላይ በድሮን እጅግ በጣም ከባድ ጥቃት አድርሶበት ኦልሞስት በጣም ጉዳት አድርሶበታል ይሄ ላንተ አልነግርህም ታውቀዋለህ ዊስፔንስ አሁን በሚሊተሪ ካፓሲቲ ብትጠይቀኝ ኤርትራና ኢትዮጵያ ማወዳደር ባይስ አንድ ነገር እዚህ ጋር አስቆመ በመጀመሪያ አሁን ላልከው የኤርትራ ጦር ላይ እንደ ሱዳን ደረሰ ላልከው ይሄ ሁሉ ራሳችሁ ፋብሪካችሁ ለነያሶሬ ራሳችሁ የምትረኩበት እንጂ ምንም ኤቪደንስ አታምጣልኝ ሲጀመር ደግሞ ልክ እኔ የሚገርሙኝ ካድሬዎቹ ይሄን አንተ ታውቃለህ ዓለም አቀፍ ሚዲያ ነው ኤቪደንሱ ማን ነው ዓለም አቀፍ ሚዲያው ማን ነው እንዴ ሀበን አይደለም የለም ውሸት ነው ይኸውልህ እንደዛ ነው ቆይ ነበር ለዛው ካርቱም ፖርት ሱዳን ሲመጣ ይሄን ነገር ሄዶ ያስታገሰው የኤርትራ ጦር ነው ለዛው ሄደው እግረኛ ላይ ደግሞ ባህር ኃይል ብቻ ነው መርከቦችን ይሄደው በቃ ገብቷል ይሄ ነገር እኔ ሲያለቅሱ እኮ ነበር ምን ያለቀሰው አሜሪካን ሀገር ወታደር እየተላከብን ብለው ሲያለቅሱ አልነበረ እንዴ ሐሚቲ እኮ ከባድ የሆነ ዳሜጅ ላይ ደረሰባቸው እኔ ስለ ሱዳን ጦር እያወራሁ አይደለም አሁን ራሱ እኮ በዚህ ውስጥ እንዳለ ኖ ይኸውልህ ልንገርህ ነገር እዚህ ጋር ልትጽናና ትችላለህ እንደዛያል ግን ምን አይነት አደጋ እየመጣበት እንደሆነ ያምደግፈው ስርዓቱ ጠንቅቆ ያውቃል ካንተ በላይ አንተ እዚህ ጋር የሚታይ መሰለህ ቲክቶክ ላይ ወር መተህ ስላወራን አይደለም እኔም አንተም እሱ አይደለም እንትን የሚለን በእርግጠኝነት ግን ነገሮች ተቀያይረዋል ብልጽግና አደጋ ላይ ነው ካድሬ ኮንክ ሽሽ አንተ መክረህ ሽሽ እግዚአብሔር ነው የምልህ በተለይ የምትፋወቅ ኮንክ ሽሽ ሪያሊቲ ላይ ነው አደጋ ላይ ናቸው እና ይኸውልህ አደጋውን ውጭ የሆነ የምትገምተው አደጋ አለ ከውጭ የምትገምተው ሪስክ አለ ግራውንድ ላይ ግን የሚያሳየው ነገር ኢትዮጵያና ኤርትራን በፍጹም በሚሊተሪ ካፓሲቲ ልናወዳደራቸው አንችልም የማይወዳደር ነገር አንወዳደር ምን አለ እኮ ነው የምልህ ይኸውልህ ይኸውልህ አንድ ነገር ልንገርህ ይቅርታ ስምን እያየሁት አይደለም ስራ ላይ ስላለው አንድ ነገር ልንገርህ ኢትዮጵያ የኤርትራን ግማሽ ያህል ብቃት የላትም እያልኩ ነው አሁን ሰዓት ግማሽ አንተ አንድ ነገር በጣም የምትገርመኝ ነገር አለ ዘመኑ እኮ የቴክኖሎጂ ነው እንደ ድሮ አይደለም ምናምን ትላለህ ገዝተን ታመጣው ተገዝቶ ይመጣል አሁን ሲትንጫጩ እኮ የሰነበታችሁ የኢራን አየር ገባ የሩሲያ መርከብ ገባ ትናንትና ራሱ የቱርክ መርከብ ገባ ባብላችሁ ስታምቱ ነበር ትናንትና ገብቷል ቴክኖሎጂ ተገዝቶ ይመጣው አባቴ ገብቷል ኖ አንድ ነገር ልንገርህ እሺ ቴክኖሎጂ ቀጥል ኦኬ ፋይን ቴክኖሎጂ አስፈላጊ ነው ዴፊኒትሊ አስፈላጊ ነው ጦርነት ላይ እኔ አሁን ጦርነት አለ በሚለው ሳይሆን በዛኛው ሲናሪዮ እንኳን ቆመን ብናወራ አፖስቶ ኢትዮጵያ አይደለም የኤርትራን ሰራዊት በዚህ ሰዓት ላይ የኢጂፕትን ሰራዊት ኢጂፕት እንግዲህ ስትሮንግ ነው አፍሪካ ላይ በሚሊተሪ የኢጂፕትን ሰራዊት ማሸነፍ የምትችል ሀገር ነች ስፔሻሊ ደግሞ አሁን ባለው ኮንዲሽን
ከኤርትራ ጋር አንዳንዶች አሁን የዲፕሎማሲ አሰራሩን እንዳንተ ካውንተር ፕሮፓጋንዳ ለመስራት ነው የምትመጣው። መንግስት ይህንን የዲፕሎማሲ አሰራር ማድረግ ግዴታ ስላለበት ነው። ዲፕሎማቲካሊ 70% ዊን አድርጋለች ኢትዮጵያ። ደሬስት 30% 20% ደግሞ ምን አይነት ኦፕሬሽን ሊሆን ይችላል? ዊል ሲ ዳት ኢን ዘ ቬሪ ኒር ፊውቸር። ገብቷል አይደለም? ሶ ኢትዮጵያ ትልቅ ሀገር እንደመሆኗ መጠን ዓለም ላይ ካሉ ሀገራቶች ጋር ተቋሞች ጋር ብዙ ነገሮች የምትሰራው ስራ አለ። ፖርትን በተመለከተ ስፔሲፊክሊ አሰብን በተመለከተ ኢሹ የተነሳው ዝም ብሎ ለአንዳንድ ጉዳዮች ወይ ለምርጫ ምናምን እንደሚባለው ቶታሊ ከዚህ ጋር የሚገናኝ አይደለም። ይሄ በእንደዚህ መወሰድ የለበትም። ፖርቱ አንደኛ ክሌም የተደረገው የኢትዮጵያ ንብረት በመሆኑ ነው። ሁለተኛ በጣም አርጀንት ነው አሁን ካለው ኢኮኖሚያዊ ጉዳዮች አንጻር። ሶ ኤርትራ መንግስት እጅግ በጣም አጣብቂኝ ውስጥ የገባበት ታይም ህግደፍ ከመቼውም ጊዜ በላይ አሁን ነው። የኤርትራ መንግስት ሰርቫይቭል ራሱ እጅግ በጣም አስጊ ነው። አንደኛ ኢንተርናሊ የኢትዮጵያ ሰብን መጠየቅ ኢንተርናሊ የፈጠረበት ትልቅ ኮንፍሊክት አለ። የህግደፍ መንግስት በውስጡ የነበሩት አንዳንድ መከፋፈሎች ይበልጥ እየሰፉና በኤርትራ በኩል ያለው ማህበረሰብ ራሱ አሁን በተነሳው ኢሹ የተከፋፈለበት ማህበረሰብ አለ። ህግደፍ እንደሚታወቀው በኤርትራ ውስጥ ያለው ሰፖርት ከትግርኛ ተናጋሪ ነው። የሬስት ሶሳይቲው ኦልሞስት ላይክ ማጆሪቲ የሚባለው ቫስት ማጆሪቲው ሰፖርት አቶ ነው ደጋፊ አቶ ነው እንጂ የህግደፍን አሰራር ፍጹም የሚጠለውና ብዙ አይነት በደል የደረሰበት ነው። ፕላስ ደግሞ በዚህ በኢትዮጵያ ውስጥ ባለ ስፔሻሊ በትግራይ በኩል በነበረው ጉዳይ ሁለት ስፕሊት የተደረጉት እንግዲህ የቲፒኤልኤፍ ፋክሽኖች ከኤርትራ መንግስት ጋር ደግሞ ይበልጥ ትልቅ ስጋት ውስጥ ከተውታል። ሁልጊዜ የሚተማመነው ቲፒኤልኤፍ ነበረ ህግደፍ። ቲፒኤልኤፍ አሁን በድሮ አቋሙ ላይ የለም። ፕላስ ደግሞ ማጆሪቲው እንግዲህ ወዴት እየሄደ እንደሆነ አንተ የምታውቀው ይመስለኛል። ሶ የኤርትራ መንግስት ስጋት አለበት የለበት የሚለውን ጥያቄ ውስጥ አንከተውም። ደፍነትሊ ኤንዲንግ ቻፕተር ላይ ነው። ለዚህ ብዙ ማሳያዎች አሉ። ሶ ይሄኛውን ግን በዚህ ልተውልክና ከኢትዮጵያ በኩል አሁንም ደግሜ እነግራለሁ የጦርነት ነገር ኤርትራ ላይ አልተደረገም። የኤርትራ መንግስት ጦርነት ሊከፈትብኝ ነው በማለት አዝ ዩዥዋል እንደተለመደ ከተለያዩ መንግስታት ሰፖርት የመፈለግ ጉዳይ አለ፣ የካሽ ፍለጋ አለ። ይሄንን እነዚህን እንደ ኦፖርቹኒቲ ነው የሚጠቀምባቸው ሲያሰፉ። ሶ ኢትዮጵያ ከኤርትራ ጋር የመዋጋት እቅድ የላትም። አስፈላጊ ሆኖ በሚገኝበት ሰዓት ግን ኤርትራን መንግስት ወይ ህግደፍን ልታስወግድ ትችላለች። ምናልባት እንግዲህ የኢትዮጵያ መንግስት ልታደርግ ትችላለች አስፈላጊ ሆኖ ሲገኝ የግድ ሲሆን እዚህ ጋር መሸወድ የለብንም። እሺ ያን ነገር እንግዲህ እዚህ ጋር የጦርነት ስጋት የለም ላልከው ወደድክም ጠላህም ገጥሟል። አራት የተቀመጠው ገጥሟል። አሁን የሚመለስ ነገር የለም። አሁን የጦርነት ኢትዮጵያ ሰጥቶም ኢትዮጵያ ደግሞ አዝውሏል ሲጀመር ማለት ነው። እዚህ ጋር የምትነግዱት በኢትዮጵያ ነው። ኢትዮጵያ ልማት ያለበት እዚህ ጋር ብልጽግና እያልክ ብትጠራት ሁሉ ደስ ይለኛል። እኔ ደስ ይለኛል ብልጽግና ለመሰለ እዚህ ውስጥ የገባው ብልጽግና ነው። ብዙ ጊዜ በኢትዮጵያ ስም ነው የሚነግዱት። 130 ሚሊዮን ነው 130 ሚሊዮን አባቴ ምናልባት 100 ሚሊዮኑ እየተቃወመ ነው፣ ስርዓቱን እየተዋጋው ነው። ገብቷል። መሳሪያ አንግበው እየተዋጉት ነው። እየተዋጉ በእነሱ ስም ደግሞ ተግዳለ 130 ሚሊዮን ጥያቄ አቅርበዋል። የባህር ጥያቄ ያው ማንም ይጠይቅ ማንም እኮ አልኩ ህጋዊ መብት ካለ ኢትዮጵያ እሱን ማቅረብ ነው የሚችለው። መጠየቅ በህጋዊ በኃይል አቅሙም ብቃቱም የላትም። ሌላው እንቶ ፈንቶ ይሄ ስጋት አለበት ማለት ነው። እሱን ገና አብረን የምናየው ነው ወደፊት። ግን በትክክል የምነግራን ነገር ገጥሟል፣ ጀምሯል ብልጽግና። እሱ ስላቆመ የሚቆም ነገር የለም። እሱ ስላቆመ የሚቆም ነገር የለም። እናስጨርሰዋለን በእርግጠኝነት ነው ነገር የለም። አሁን እኮ አንተ አሁን እየመሰለብህ ያለው ቶሎ ጦርነቱ ተከፍቶ ኢሳያስ እስከሚወርድ የቸኮልክ ነው የምትመስለው። ብዙዎች አሁን በጣም ፈልገዋል ከተለያየ አንግል። ለመሰለህ አሁን ምን አንዳንዴ ምን ይላሉ ብልጽግናዎች ማለት እናንተ ካድሬዎቹ ማለት ነው። ለምሳሌ ትናንትና እንትን ላይ ባወራው የኬንያው
የደህንነት ሹም ባለው እንትን ባወጣው ኢንፎርሜሽን ትግራይ ላይ ራሱ ጦርነት ከተከፈተ እንገባበታለን። ይሄ እኮ ሉዓላዊነት መድፈር ነው ስትሉ ነበረ ትናንትና የሆነ ቤትና አንዴ ሉዓላዊነት ደፍራል የኤርትራን ሉዓላዊነት ደፍራል። አሁን የኢትዮጵያ ሉዓላዊነት ተደፈረ ማለት አትችልም። በትግራይ ጉዳይ ቢገባ ሉዓላዊነት አልደፈረም። ገብቷል። ለምን ደፍረሃል? አንተ ኤርትራን እንደ ሀገር ደፍረሃታል። ለዚህ ግን ይከፍላል ዋጋ። በእርግጠኝነት የምነግረው ነው። በእርግጠኝነት ደግሞ አንድ ምን መሰለህ፣ ምዕራባውያንም አይፈልጉትም ካሁን በኋላ ይሄን ስርዓት አይፈልጉትም። እያዘጋጁለት ነው እኮ እነ ጀዋር እነ ማን ነው እንደልደቱ እኮ ዝም ብሎ በአጋጣሚ አልተሰባሰቡም። ከጀርባ ሰዎች አሉ። ገብቶሃል። ስለዚህ ብልጽግና እድሜው አጭር ነው። ካሁን በኋላ አይቀጥልም። እድሜው አጭር ነው። አሁን ነው እንግዲህ አሁን ከምን አንፃር እየተነጠንከው እንዳለ ነው። ከምን አንፃር መሰለህ አንተ አዲስ ኢትዮጵያ ውስጥ ካለ እንግዲህ ይኸውልህ አንድ ሀገር ይቀጥላል አይቀጥልም የምትለው በመጀመሪያ ኑሮውን ነው የምታየው፣ የህዝቡን ስሜት ነው የምታየው። ህዝብ ካልደገፈው፣ ህዝብ በዛም በዚህ የሚያምጽ ከሆነ የውጭ ኃይልም አይፈልግም፣ ራሱ ነው የሚፈርሰው። በኢትዮጵያ ህዝብ እንትን ይፈርሳል። የውቅ ነገር ነው። አሁን እስማማለሁ እኮ አሁን አንተ ባልከው ኤክስፕላኔሽን እስማማለሁ። መጀመሪያ አንድ መንግስት ሰፖርት የሚደረገው በማህበረሰቡ ነው። ይሄ ምንም አያከራክረንም። ደፍነት የሆነ ሀሳብ ነው። ይሄ ልክ ነህ። ሶ ዋትስ ሪያሊቲ ኦፍ ዘ ግራውንድ በኢትዮጵያ ውስጥ የሚለውን እንግዲህ ኢትዮጵያ ውስጥ ያለ ሰው ያውቀዋል። ፕላስ ደግሞ የኢትዮጵያ ፖለቲካ ቀረብ ብሎ የሚመለከቱ ሰው ይበልጥ አንደርስታንድ ያደርገዋል። ህዝብ ደጋፊ ያለው የለው የሚለው የኢትዮጵያን ፖለቲካ የሚያክሰው ነው የሚገነዘበው። የተነሱበት ኬዞች አሉ። አሁን በቲፒኤልኤፍ በኩል የነበሩ አንዳንድ ኬዞች አሉ። ፕላስ ደግሞ በአማራ ክልል ላይ የህልውና አደጋ ደረሰብን የሚሉ 3-4 ሰዎች ጠመንጃ ይዘው እንግዲህ ጫካ ለጫካ የሚሯሯጡ አሉ። እነሱ ሁሉ ችግራችሁ እዚህ ጋር ነው የሚጀምረው። ችግራችሁ እዚህ ጋር ይጀምራል። 3-4 ሰዎች ነው የምትላቸው። ህዝብ እንደ ህዝብ እኮ ነው ተስቶ እየተዋጋ ያለው። አማራ እንደ ህዝብ ነው የሚዋጋ ያለው። እንግዲህ እሱን አማራ እንደ ህዝብ ቢዋጋ ባይ ዘ ዌይ ኢትዮጵያ ትልቅ ላንድስኬፕ ያለው አማራ ማህበረሰብ አሁን እናንተ እንደምታስቡት ይሄን ያህል የሆነ ወይ ደግሞ ሩቅ ያለ ማህበረሰብ አይደል። እዚሁ ኢትዮጵያ ግዛት ውስጥ ያለ ማህበረሰብ የአማራ ማህበረሰብ ዛሬ እንደውም ማወቅ ካለብህ የምነግርህ ፋኖ የሚባለውን ግሩፕ እያሳደደ እንዴት እየቀጣው ነው የሚለውን ነው ማጣራት ዛሬ የአማራ አንተ እየታገር ነው የሚኖረው ሰውዬ ሚዲያ ታይም እንዴ? እኔ ምን ሚዲያ ያስፈልገኛል? ኢትዮጵያ ውስጥ እኮ ያለው ተወዳጅ። ታዲያ አንተ እንግዲህ አንድ ቦታ አንድ ቤት ውስጥ ተቀምጠ ያለው በእርግጠኝነት ተውቷል። አንድ ቤት ውስጥ ተቀምጠ ነው ማወቅ ያስፈልጋል። የኢትዮጵያ ፖለቲካ አንተ በላይ ገርማል። ስለ ኢትዮጵያ እናውቃለን። ሞር ኢንፎርሜሽን አለን አንተ በላይ። አንተ ያለ ኢንፎርሜሽን ከመንግስት ብቻ ይመጣል። ገብቷል። አንተ ኢቲቪ ብቻ መጣው ያለው እንግዲህ ፋኖ ምትለው ቲፒኤልኤፍ ምትለው ብልጽግና ምትለው ዋነኝነት ደግሞ ኢትዮጵያ ምትለው ሴንተር ውስጥ ነው ያሉት። አይ ኖ ኤቭሪ ሺት ማለት ነው። ምንድነው ፋክሽኑ? አይ ካን ቴል ዲስ ፎር ዩ ማን ኤኒዌይስ ላይክ በፋኖ በኩል ያለውን እናንተ ምናልባት የመትረፊያ መንገድ እንግዲህ ቲፒኤልኤፍ ነበር፣ እሱም አላዋጣችሁ ለሁለት ስፕሊት ሆኗል። ፋኖ የሚባለው ፋክሽን ነው። ለሱም ብዙ ዶላር ትከፍላላችሁ። ግን ከፋኖ ደግሞ 3ቱ ፋክሽን በሸዋ በጎንደር በወሎ ደግሞ ያለው ቶታሊ ከህግደፍ እሳቤ ውጭ ነው። ምናልባት ተስፋችሁ እንግዲህ የተንጠለጠለው ጎጃም ፋኖ ላይ ነው። የጎጃም ፋኖ ደግሞ ልብ ያለ ገጠር ውስጥ ያሉ በአንድ በተች ስክሪን ስልክ በቲክቶክ ላይ ያሉ ልጆች ናቸው። እንደ ዘመደ ቃሴ ይረዳችኋል አይረዷችሁም? እነሱ ናቸው እንደዚህ ሰራዊት የሚማርኩት። ታዲያ ሰራዊቱ የሚማረከውን ታየዋለህ፣ ይታያል። ይሄ ነገር ታውቃላችሁ፣ እየተማረከ ነው ሰራዊት ማን ይማርካል? ባይ ዘ ወይ ይኸውልህ መከላከያ ሰራዊት በአማራ ክልል ላይ ጦርነት ያደርጋል የሚባለው ነገር የተሳሳተ ግምት ነው። መከላከያ ሰራዊት ድሮኖች የት የሚደበድቡት አባቴ አየር ድሮ እንደሚነሳ ማታውቅም? ይኸውልህ ልንገርህ
መከላከያ አማራ ክልል ላይ ጦርነት ሰው ይታዘብሃል አባቴ። እኔ እንኳን ስራ ላይ ስላለው ያው ጊዜ ነው ማሳለፍበት ያለው ታንተን እንጂ የአማራ ሰው ይታዘብሃል። መከላከያ ማህበረሰቡ ላይ ጦርነት እንዲነሳ አይፈልግም። በውስጡ ያሉ አንዳንድ ወንበዴዎችን፣ ረባሾችን ስርዓት የሚያስከብርበት ካለው ኃይል 1% አይጠቀምም። በሰራዊትም በሚሊተሪ ኢኩፕመንትም። ምክንያቱም አማራ ክልል ላይ ጦርነት ከከፈት ኢትዮጵያ ላይ ከባድ የሆነ ዳሜጅ ነው የሚደርሰው። ይህንን ኃይል የምታዳክመው ማህበረሰቡን በመውጋት አይደለም። ኃይል እርምጃ የምትወስደው በጣም በጥንቃቄና በጣም በቁጥብ ኃይል በተገደበ ሊሚት ባለው አሰራር ነው። ገብቷል አይደለም? ሀብል መከላከያ 1% አልተጠቀመም አማራ ክልል ውስጥ ነው። ምን እያልክ ነው አባቴ? ምንድነው 1% ማለት? ምን ኒውክሊየር ነው የጠራት ነው ምንድነው? እንዴት ነው 1% አልተጠቀመም ማለት? ድሮን አስነስተ የሚጠቀመው ያው ልንገርህ ላይኖች አሉት። አሁን መከላከያ ብዙ ፌዞች አሉት። አሁን ለምሳሌ 7ኛ 6ኛ ምናምን የሚባል ፌዝ ይኖራል። አሁን ዲቴሉን አልነግርህም። ወይ ጉድ! አንተ ስታቅ እኮ ነው የምትናገረው አባቴ፣ ስታቅ ነው የምትናገረው። ምንድነው አልነግርህም ማለት? የምታውቀው ነገር የለም። እንደማይ ከሆነ ምንም የምታውቀው ነገር የለም አንተ። ገብቶሃል? ስለማታም ልነግረኝ አትችልም። ጦርነት የለም ነው ማለት እኮ። ህግ ማስከበር ዘመቻ ማለት ደግሞ በሚሊሻ ህግ ማስከበር ዘመቻ ይኸውልህ፣ ህግ ማስከበር ዘመቻ ብለህ ትግራይ ላይ በመቶ ሺዎች ሰራዊት ነው የተበላብህ። እሱ 1% ነው አላውቅም። ህግ ማስከበር ሲለው ነበር መንግስት። እኔ ምን አውቃለሁ እኔ እንግዲህ። ስለዚህ አሁን መሰለህ አንድ ነገር ልንገርህ፣ ተጠቃሚ ልትሆን ትችላለህ። ስራው ችግር የለብኝም። ልጆችን አሳድግ። ኖ ሲገባኝ ማለት ነው አነጋገር ምንም አንተ እኔ ነገርኩህ እኮ እኔ እዛ ተወልጄ አድጌያለሁ። ሞር ኢንፎርሜሽን እንዳየው ከሆነ ከአንተ በላይ ሞር ኢንፎርሜሽን አለኝ ማለት ነው። ወይ ደግሞ አንተ ስለተሸማቀቅ ወይ ደግሞ እያፈርክ ስለመጣ መናገር አልፈለግም በዚህ ጉዳይ። ገብቶሃል? ፍርሃት ብለዋል። ማውራት አልፈለግም በዚህ ጉዳይ እንጂ አደጋ ላይ ነው ያለው። እንደ ስርዓቱ አደጋ ላይ ነው። አንተ ደግሞ የቀድሞ ስርዓት ናፋቂ ልትባል ትንሽ ነው የቀረሽ። ገብቶሃል? እውነቴን ነው። ልንገርሽ፣ በአማራ ክልል ላይ የመጀመሪያ የፋኖ ሙቭመንት ሲጀመር በርካታ ሰዎች ተስፋ አድርገው ነበረ። ፋኖ ላይ ሆነስትሊ ነው በርካቶች ከዛ በኩል ሊመጣ የሚችል ኃይል ፌር ነው ተብሎ ይታመናል ምናምን ብዙ ፋክተሮች አሉ። ጋር የሚያቀነቅናቸው ለረጅም ጊዜ የሚታወቁ አጀንዳዎቹ ይሄ ብሔር ቤዝድ ያልሆነ ነው ተብሎ ይታመናል። ይሄ አቲቲዩድ አለ። አይን ፖይንት ያዝልኝ። የመጀመሪያ ጊዜ ብዙ ሰፖርተር አለው ነበረው። ብዙ ኮዞች አሉ ተብሎ ይታሰብ ነበር። ስሩ ታይም ሲሄድ ግን ብዙ ወራቶችን ሳይቀጥል ይሄ ፎርስ ምን ሆነ መሰለህ? አንድን ሀሳብ ይዞ ወይ ደግሞ አንድን ማህበረሰብ አገለግላለሁ የእሱ ማህበረሰብ መጠቃት ነው የኔ የተነሳውበት ዓላማ ብሎ ሳያበቃ በስልጣን ለዛውም አስብ እንግዲህ የህልውና አደጋ ላይ ነኝ የሚል አንድ ግሩፕ በፍጹም በስልጣን ሊጣል አይችልም። ዋይ ኮዝ የህልውና አደጋ ላይ ነው። ኮዝ እሱ ለሰርቫይቭ ለማድረግ ነው አሚሮ አራጠው ሊገሉ ነው። እኔ ደግሞ ሰርቫይቭ ላድርግ ነው። እዛ ውስጥ ያለ ማንኛውም ኢንዲቪዥዋልም ሊሆን ይችላል ማንኛውም ግሩፕ በፍጹም በስልጣን አይጣላም። በዓለም ታሪክ እንደዚህ አይነት ኤክስፒሪየንስ የለም። ኢሚዲየትሊ ከመንግስት የጀመሩ 6 ወር አካባቢ ፋይን ጥያቄ ካላችሁ ከመንግስት ጋር ቀርባችሁ መደራደር ትችላላችሁ ብሎ ጥሪ ሲያቀርብ ዱድ ጠቅላላ እንዴት ፋኖ ነኝ የሚለው ግሩፕ እንደተምታታ ታውቃለህ። ዋን እኔ ነው ተወክዬ ከመንግስት ጋር መደራደር ያለብኝ ነው። አንተ አይደለም። አንተ መሆን ያለብህ ምክትል ፕሬዚደንት ነው። አም ገነ ቤት ሊደር እኔ ነኝ ሊደሩ ምናምን ዱድ ተገዳደሉ ነው የምልህ። ኢሚዲየትሊ ተስፋዊ ትግል መሰለህ። ተስፋዊ ትግል ሁሉ ጊዜ ህይወት ስለምትከፍልበት እዛ ላይ የኔ ሀሳብ ይሻል ይባላል።
ብዙ ትግል የሀሳብ እኮ አይተናል። አይደለም ጸቡ፣ የሀሳብ ቢሆን እኮ ልክ ነህ። ኖ የሀሳብ እኮ ነው ይሄ እኮ የሀሳብ ነው። ኖ ኖ የሀሳብ አላወቀውም ነው። ማለት ነው። ኖ አሁን በሁለቱ መሀል ራሱ በፋኖ አንድ አለመምጣታቸው የሀሳብ ነው እንጂ ሌላ ምንም አላማቸው አንድ ነው። አንድና አንድ ብልጽግናን የመጣል አላማ አላቸው። እዚህ ጋር ምንም አዎ እኔ እኮ የሚያከራክር ነገር የምልህ የለም። መነሻውን ነው። አሁንማ እኮ ይኸውልህ 56 ግሩፕ ሆኗል። እናንተ እኔ እኮ መሰለ መነሻውን ነው ብልጽግናዎች የምነግርህ። ችግራችሁ መሰለ ምኞታችሁና የምትመኙትን ነገር ሪያሊቲ እሱ ይመስላችኋል። ገብቷል? አንተ የምትፈልገው እንደዛ ነው። እሱ እሺ የምትፈልገው እኮ ነው። አንድ ማሳያ መሬት ላይ ያለው ግን ልንገርህ። ቆይ ልጠይቅህ አንድ ጥያቄ። ይቅርታ ይሄ ሁሉ የሚማረከው ሰራዊት ምንድነው የሚማረከው ኢኒሻሊ ሰራዊት? አይ እሱን ንገረኝና የሚማረከው ሰራዊት ምንድነው? በገበሬ ነው ደግሞ አስበው። በገበሬ ነው የሚማረከው ደግሞ እኮ። ቆይ አሁን ልንገርህ። አንተ የምትላቸው እንዴት እንደሚሰሩ ልንገርህ። እነዚህ ፕሮፓጋንዳዎች እሺ አሁን ንገረኝ። ለምሳሌ መንግስት የሆነ ካምፕ ይይዛል አይደለም? ፋኖ እንግዲህ ኮንቨንሽናል ተዋጊ ስላልሆነ የሽምቅ ታጋይ ነው። ይህን ታውቃለህ። ሶ ያላቸው ሁኔታ እንዴት መሰለ? መንግስት የራሱን ሰራዊት በሚያሰፍርበት ቦታ ላይ እንደምንም አድርገው በምንም አድርገው እዛ ቦታ ላይ ወይ አንድ ቦምብ ይወረውራሉ ተሽሎክልኮ መጥተው፣ ወይ ደግሞ ወታደሮች ኦፕሬሽናል ላይ ሲሆኑ እንደምንም አድርጎ ሄዶ 6 እና 10 ወታደር ይዞ መሳሪያ ያወርድና እዚህ ጋር የሚታየው ፒክቸር ሌላ ነው፣ የሚታየው ኤአይ ሌላ ነው። እናውቀዋለን እኮ ኢች ኤንድ ኤቭሪቲንግ። ከዛ ይሄም በኋላ ይሄም 6 የኃይል ወታደር ይዞ ትልትሉም ነው። 6000 ወታደር እኮ ያስብላል። ስማ አንዴ ይሄንም ታላቁ ሩጫውን ልትሉን ነው። እንደነ ባጫ ደበሌ ትግራይ ላይ ሲማረኩ ሰራዊታችን አይደለም እኮ ሊል ትንሽ ነው የቀረው። አሁንም ትደግሙታላችሁ ያንን ስህተት። በጣም ይገርመው ከባለፈው ማትማሩ ሀበል ምን ፋኖ ማለት ነው? እኮ ኤአይ ነው። ምን ማለት ነው? ኤአይ ነው ማለት ፋኖ እኮ እንደጀመረው ከሄደ ቢሆን ኖሮ ኢትዮጵያ አልፎ እኮ ሩዋንዳ ገብቷል። እኔ ልንገርህ አንድ ነገር በእርግጠኝነት በእርግጠኝነት ነው የምልህ። እድሜው አጭር ነው ይሄ ስርዓት። አሁን ለምሳሌ በዲፕሎማሲ አጭር ነው። እሺ ነው ለምሳሌ ዲፕሎማሲ ወደቀ እንትን ላይ ሳይሆን ግራውንድ ላይ ያለውን ነገር ስናወራው ይኸውልህ አንተም የተሻለ ግንዛቤ ይሰጣል። ሀብል ግንዛቤ የምታገኘው እኮ የሚገልጽ እሺ የኢትዮጵያ የፖለቲካ መዋቅር ከውጭ እንደምትሰማው ወይ ደግሞ ኢማጂን እንደሚደረግ ማለት የመንግስት ሚስጥር ናት ወለኝ ሚስጥር ሆኖ አይደለም። ለምሳሌ በአማራ በኩል ያለ አንዳንድ እንቅስቃሴ አለ። ህዝብን አይወክልም። ህዝብን የሚወክል ቢሆን ኖሮ ብዙ ለውጥ ባመጣ ኖሮ እንደ ድሮ 17 ዓመት መታገል 20 ዓመት መታገል ያስፈልግ። አሁን ላይ ያለው የፖለቲካ ሁኔታ እንደ ድሮ በጦርነት የሚፈጠር በህዝባዊ እምቢተኝነት ብዙ ነገር የሚለወጥበት ዓለም ነው። እነ ቲፒኤልኤፍ እና ኢኤልኤፍ እንዳደረጉት የሽምቅ ውጊያ የኮንቬንሽናል ጦርነት የምትዋጋበት ሲቹዌሽን አይደለም። አሁን ራሱ ዓለም ያላት ጦርነቶች የብልጽግና መጽናኛ ነው ይሄ። አይተሃል? የብልጽግና መጽናኛ ነው። ሪያሊቲ እኮ ይሄ የኢትዮጵያ ብቻ አይደለም፣ የዓለም ሪያሊቲ እኮ ነው። ኖ ዓመት በፊት የነበረ ሪያሊቲ እና አሁን ያለ ሪያሊቲ አንድ አይደለም። መሬት ላይ ዘንድሮ በጦርነት መንግስት መለወጥ አትችልም። ኖት ኦንሊ ኢትዮጵያ፣ የትም ዓለም ላይ እኮ ነው። ይቅርታ ሌሎች ልጆች አሉ እነሱ ያወሩ እንጂ አንተ እንዲህ ሳይ እንትን ነው ማለት በፕሮግራም ስለመጣ ሌላ ነገር ማለት አትችልም፣ አይፈቀድልህም። ሌሎች ይበሉ እንግዲህ አንተ ጋር መከራከር ትንሽ ያው ነው ማለት ነው። ተመሳሳይ ሀሳብ ነው የምናወራለን ነው እናንተ በሰላም እንፈተዋለን። አሁን አንተ አምባሳደር መሆን ያለብህ ለኢትዮጵያም ለኤርትራም ነው። ገብቶሃል? አሁን እኛ ፍሪ ኤርትራ ነው የምንለው። ኤርትራ ነፃ መውጣት አለባት ነው የምንለው። መጀመሪያ ራስህን ነፃ አውጣ አባቴ። አንተ ራስህ ነፃ ናጽነት የሌለ ሰውዬ ኤርትራን ከማን ነው በጣም ተወጣ ኤርትራ ራሳቸው አሁን ሽምግልና እያላችሁ እየለመናችሁ ምንድን ነው እኔ እኮ ግጥም እንደው ኢትዮጵያ መንግስት የሚባለው የኢትዮጵያውያን ህዝብ ባይወክልም ግን ዛሬ አገሪቷን በአፍጢም አደፍታችሁ እንዋጋለን ጋዛን የምናደርጋት ስትፎክር ቆይተህ መልሰህ ሽማግሌ ላክ። ይሄ እኮ ራሱ ያሳፍራል እኮ። ዛሬ እንደዚህ በኩራት ልታወራ አይገባም። አስቱ እየሰራም ብያለሁ። እኛ እኮ አፈርን በእነዚህ ሰዎች ተሸማቀቅን። ታውቃለህ? ፉማይ ናይ
የዲፕሎማሲ አሰራር እንግዲህ ካላወቃችሁ this is the way ዲፕሎማሲ ከብልጽግና ደርግ ይሻላል። ብልጽግና የዲፕሎማሲ ውጤት የአባይ የግድቡ ምረቃ ጊዜ አየነው። ስንት ቢሊዮን የወጣበትና ግብጽ የማይረባ ሙዚየም ስንት ስትል ግን ስንትና ስንት ሀገሮች እንደመጡ ታውቃለህ? 33 ሀገሮች ነው የመጡት። ይሄ የብልጽግና የዲፕሎማሲ ውጤት ነው። አንተ እኮ 5 ሀገር ነው የመጡት። እነሱም ተለምነው ማሳጅ ሊደረጉ ምናምን ገብቶሃል? እና by the way እንዳልከው አሁን በአባይ ግድብ ዙሪያ ካነሳ ብዙ ነገሮች አሉ። ዲቴይሉን ምን ተሆና እኔ እኮ አንድ ነገር የሚገርመኝ ዲቴይል የምታውቀው ዲቴይል የለህም። እዚህ ጋር የምታውቀው ስለሌለ ዲቴይሉን እንተውና እንደዚህ ያን ነገር የምትጫወቱት ነገር አለ። ይሄን አንተም ታውቀዋለህ ምናምን ይሄ እንደዚህ እያላችሁ የምታወሩት ነገር እንትን ነው። ፖለቲካሊ ሳይድ የተያዘበት ግድብ ነው የብልጽግና የኢትዮጵያ የሰራችው የህዳሴ ግድብ ከኢጅፕት ጋር ብዙ ክራይሲስ ውስጥ የተገባበት ሀገራት ደግሞ በዚህ በኩል አሁን ለምሳሌ ትልልቅ የምትላቸው መንግስታት የሩሲያን ጨምረ አሜሪካ መንግስት ብዙ አይነት ሰፖርት ነበራቸው ለዚህ ግድብ። ሰፖርት ስለ የዲፕሎማሲ የብዙ አሁን ሩሲያ በዲፕሎማሲ ትልቅ የሆነ ሚና የተጫወተችው ለአባይ ግድብ ሩሲያ ነች። አሜሪካ ምን ነው አልመጣችም እኮ ወኪል እንትን ነው ራሱ አላከችም። አምባሳደሩ ራሱ እኮ አልመጣም። ሶ ሩሲያ ደግሞ ከኢጅፕት ጋር ያላት ፖለቲክ ሪሌሽን አለ። አሁን እኮ ነገሮችን ማየት ያለበት ዲፕሎማሲ ነው። ቆይ ዲፕሎማሲያችሁ እሱ ጋር ነው ታዲያ። አንተ ዲፕሎማሲ እንትናችሁ ምንድን ነው? ዲፕሎማሲ ላይ ናት ኢትዮጵያ ምንድን የት ነው ዲፕሎማሲ? ሩሲያን ስፔሲፊክ ኤግዛምፕል አድርጌ ልስጥህ። በዩናይትድ ኔሽን ውስጥ ብዙ ጊዜ አኪውዝ አድርጋለች ኢጅፕት አባይን በተመለከተ በጣም በተደጋጋሚ ቬቶ ፓወር ካላቸው ውስጥ እነዚህ 5 መንግስታት አሉ፣ ሩሲያ፣ አሜሪካን ጨምረን ቻይና። ብዙ ነገሮችን ሩሲያ ነበረ በኢትዮጵያ ላይ ሊደረጉ የነበሩ ላይ ኮንስፓየርድ የሆኑ ነገሮችን ሁሉ ጊዜ ስታወግዝ የነበረችው ሩሲያ ነች። ቻይና የቻይና መንግስት ነው። እነዚህ ትልልቅ መንግስታቶች እነዚህ መንግስታቶች ይሄ ግድብ ተሰርቶ እስከሚጠናቀቅ ጊዜ ድረስ የፖለቲካ ድጋፍ ለኢትዮጵያ ሰጥቷል። የኤክስፐርት ድጋፍ ለኢትዮጵያ ሰጥቷል። ብዙ ነገሮችን በዩናይትድ ኔሽን ላይ እንዳይፈጸሙ ኢትዮጵያ ላይ የተደረጉ አኪዜሽንስ እንዲነሱ ትልቅ የሆነ ሚና የተጫወቱ ሀገሮች ናቸው። ምንም አኩዚሽን የተደረገ የለም። ተነጋግረው የተደረገ አኩዚሽን የለም። አታሳብደው። አንተ ተነጋገር ነው የተባልከው። ቁጭ ብለህ ተነጋግረሃል። አለቀ አይደል? ልክ የሆነ ሌላ አይነት ነገር እንደተፈጸመባችሁ አድርገህ አታቅርበው። እዚህ ጋር ዲፕሎማሲው ወድቋል። አንድና አንድ ይሄን አምነህ መቀበል ነው ያለብን። ዲፕሎማሲው አሰርብቷል። አሁን ዲፕሎማሲ ወደቀ ብትለኝ ምን ማስረጃ አለ? እስቲ የወደቀበትን አንድ ዘርፍ ወይ ደግሞ አንድ ካቴጎሪ እስቲ ንገረኝ። ነገርኩህ እኮ ይሄ ራሱ እኮ አሁን ራሱ የአባይ እኮ ስንት አደረገ? 2 ወር አለፈው። የዛን የመጡት 5 ጎረቤት ሀገሮች ናቸው። ኑቡና ጠጥተው የመጡ ጎረቤቶች ናቸው እነሱ። ገብቶሃል? የመጣ የለም። the main thing አንደኛ ግድቡ ተገድቦ ማለቁ that's the main thing። ሁለተኛ ይሄ ግድብ ብዙ ሀገሮችን ያወዛገበ ነው። ከኢጅፕት መንግስት ጋር ብዙ ሀገሮች ይሰራሉ። ለምሳሌ የሩሲያ መንግስት ብትወስደው ከኢጅፕትም ጋር ከኢትዮጵያም ጋር ብዙ ስራዎችን ይሰራል። አሁን ፑቲን መጥቶ እዚህ ጋር ቢከሰት ለኢጅፕት ፑቲን ስላለ እንደ አምባሳደሩ እንኳን አላውቅም። በእናትህ ዝም ብለህ ማታወራ። እንዴት ነው የሚከሰተው ፑቲን? እንዴት ታስበዋለህ እንደዛ ብለህ? ፑቲን ቢከሰት ይኸውልህ ችግራቱ መሰረት አንድ ስርዓቱን ነው የምለው። እዚህ ጋር ሳወራ ኢትዮጵያን እንደ ሀገርና ህዝቡ አይደለም እዚህ ጋር ማወራለው። ኦኬ እንድትገንዘብ የምፈልገው አቅማችሁን አታውቁም። ተቷል ስርዓቱ አቅሙን አያውቅም። በድሮ በኢትዮጵያ ስም ሊነግድ ነው የሚፈልገው፣ ብቃት ግን የለውም። ያንን የነበረውን የኢትዮጵያን ክብር ይዞት ሊቆይ አልቻለም። ሁሉንም የነበረውን ነገር አፈራርሶታል። ክብር ሞር እንደውም አሁን ባለፈው 30 ዓመት ውስጥ ያው ኢትዮጵያ ክብር ካልከ ማለት ነው ቢሆንስት ባለፈው 30 ዓመት ውስጥ ብዙዎች ኢትዮጵያኖች የተደሰቱበት አሁን የመንግስት ቢኖር እኔ የመንግስት ደግፍና ምናምን ከሚለው ሳይንስ ወይ ደግሞ የብልጽግና አባል ምን አርሉ ቱ ቢሆንስት እንደ አንድ ግን ግልጹን ስነግርህ የኢትዮጵያ ትልቅ የሆነ ድጋፍ የሰጠው መንግስት አሁን ያለው መንግስት
ሆነስትሊ ስልጣን ላይ እንዲመጣ የሚያደረገው ህዝብ ነው። ከዛ በኋላ 2013 ላይ አንዳንድ ነገሮች ተፈጠሩ። እነዛ ነገሮች ኮንሲኩዌንሳቸው እስከዛሬ ድረስ ክሊር አልሆነም። የነዛም ጫና አለ። ይሄኛውን መርሳት የለብንም። ከዛ ጫና ውስጥ ደግሞ እየተወጣበት ያለው መንገድ ሰውየው ደግሞ ኢንዲቪዥዋሊ እንደ ፕራይም ሚኒስተር በጣም የሚያስመሰግኑት ናቸው። ኢዝ ዘ ሞስት ስማርተስት ጋይ ባይ ዘ ዌይ። አንዴ ደባለቅብኝና ባለፈው 30 ዓመት ውስጥ እስኪ የተሻለ የምትለውን አሁን የተሻለ ነገር ንገረኝ እስኪ። የትኛው ነው የተሻለ ነገር? ፎር ኤግዛምፕል ፖለቲካሊ ብነግርህ ይሄ ኤክስትሪም ሰንፎቶ የነበረው የብሔር ፖለቲካ ያረገበው the last 7 years የተሰራ ስራ አለ። አሁን ይሄንን የማንተው ነው ያረገበው ተክስላለሁ። እሺ ጥቀስ። ለምሳሌ ከትንሹ ልጀምርልህ። እሺ በኢትዮጵያ ታሪክ ከ83 ወደዚህ የኤትኒክ ፌደራሊዝም እንደተተገበረ ሁላችን እናውቃለን። ያ ኤትኒክ ፌደራሊዝሙ ግን መሄድ በማይገባበት ርቀት which means to the extreme ሄዶ አንድ ግለሰብ መታወቂያ ላይ ኢማጂን፣ መታወቂያ ማለት ሲምፕል አይደንቲቲ ነው። ምንድነህ ምናምን ነው። አንዳንድ ሰርቪስ ልታገኝበት የምትችለው ወይ ባንክ ስትሄድ ወይ የሆነ ነገር አለ which means ክራይቴሪያ አስፈላጊ ነው፣ ግን ያን ያህል እንትን አይደለም። መታወቂያ ላይ ሳይቀር አንድ ግለሰብ መታወቂያ ላይ ሳይቀር ብሔር ተብሎ ይመዘገብ ነበር። ከምንድነው ይሄ እኮ ኖርማል ነገር ነው። ሊቀየር ነው። ይኸውልህ ልንገርህ ነገር፣ አንተ እኮ ይሄን ብሔር ፌዴራሊዝም አምነህ ተቀብለህ አሁንም እየተሳደርክበት ነው። ይሄንን ደግሞ ማንም የተቃወመው ኖ ይሄ ማንም የተቃወመው ብሔር የለም። አንተ አሁን እንደ ኦሮሞ 150 ዓመት ምናምን ያልክ እንደ ቧንቧ ቆጣሪ ምን ገደለኝ ቆረጠኝ ፈለጠኝ ምናምን ስትል የቆየ ሰው ነህ እና አሁን ወደ ስልጣን ከመጣህ በኋላ ህገ መንግስቱን አልቀየርከውም። ያው ህገ መንግስቱን እየቀጠለ ያለው የህወሓት ትርፋት እና ምንድን ነው አሁን አንተ መጥተህ ስልጣን 8 ዓመት ነው እንግዲህ ሀገሪቷን እንደምንም ብለህ ቀርጠህ በላና ሌላ ሀገር ይገዛላል የተባልክ ህፃን ልጅ መሰል። ራሱ ዶክተር ሎሚ ናቸው ዶክተር ኮምጣጤ መራራ ጉዲና ብለዋል። ዶክተር መራራ ጉዲና ኦፒዶ ወደ 4 ኪሎ ከገባ ወይ ሀገር አፈርሳል ወይ ራሴ ፈርሳል ብለዋል። ኤግዛክትሊ እሳቸው ያሉት ነገር እየተከሰተ ነው ያለው። ሀገር እያፈረስክ ነው ያለው። አሁን ስለ ህገ መንግስት ስለ ስርዓት ምን ታወራለህ? ቢያንስ እንኳን ብሔርን ተጽፎ ሀገር ሰላም ነበረ። ዲፕሎማሲ ጥሩ ይሰራ ነበር። ኢትዮጵያ ውስጥ ሁሉ ነገር ሰላም ነበር። አንተ መቼ አረጋጋህ ሀገሩ? ኢትዮጵያውያንን መቼ ሰላም ሰጣቸው? ትገላቸዋለህ፣ ታሰቃያቸዋለህ፣ ከትምህርት ገበታ ትበትናቸዋለህ። ሀገር እንደ ሀገር ዳር ድንበር አስጥሰሃል። የአማራ መሬት በሱዳን አስይዘሃል። ራስህ ሆነ ብሎ ፈረስ ሸልሞ ህወሓት እንዳይወጣ ብሎ የአማራ መሬት አስይዘዋል። የትግራይ መሬት በኤርትራ አስይዘዋል። ምንድን ነው እናንተ ማለት? እኔ አሁን ህገ መንግስት ትላለህ። ህገ መንግስቱ ችግር የለውም ብሔር የሚሆን ምንም ችግር ግን ሰላም እየኖርን ነበረ፣ አልከፋንም ነበረ። አንተ ግን ለውጥ ብለህ መተህ ግን የለውጥ ኃይል ብለህ አሻግራቸዋለሁ ብለህ ባሰ ጭቃ ውስጥ ከተህን የተንደፋደፍና አሁን ቦምቤ የጠቃቀሳቸው ችግሮች የሉም ማለት አይደለም። እነዚህ ችግሮች ኤግዛጀሬት ተደርገዋል። ኦፍኮርስ በጣም የተጋነኑ ናቸው፣ ግን ቶታሊ ደግሞ የሉም አይደለም። የሚታዩ ስፓርክ የሚያደርጉ አሉ። ይሄ መንግስት ስልጣን ሲይዝ በምን አይነት መልኩ ስልጣን ያዘ የሚለው በጣም ማየት ኢምፖርታንት ነገር ነው። ብዙ ታይም ስፔንድ አናደርግም እዚህ ላይ። በመሀል ደግሞ የነበረው ጦርነት ቱ ቢ ኦነስት ብዙ ነገሮችን ያበላሸ ጦርነት ነው። ያ ጦርነት ሌላውን ብንቶ እንኳን ኢኮኖሚውን በጣም ዳሜጅ ያደረገ ነው። ይሄ ስንትና ስንት ቢሊየንስ ኦፍ ዳላርስ የበላን ጦርነት፣ የኢትዮጵያን ኢኮኖሚ ያንገዳገረን ጦርነት እንደምንም ያ ኢኮኖሚ ሳይበላሽ ራሱ እዚህ ደረጃ መድረሳችን which is a miracle በጣም ብዙ ስራ እንደተሰራ መለካች ነው። ቅድም ለመጥቀስ የሞከርኩት ግን የኤትኒክ ፌዴራሊዝም ፕሮብለም አይደለም። የብሔር መብት መከበር ችግር የለውም። ሁሉም ሰው በቋንቋ መደኘቱ በጣም መልካም ነገር ነው። አንዳንድ ነገሮች ግን ቱ ዘ ኤክስትሪም ሄዱ ነበረ። እንደተነሳው ይሄ ፎልስ ናሬሽኖች፣ ለምሳሌ ሁለት ማህበረሰቦች ላይ አንዱ በዳይ አንዱ ተበዳይ ተደርጎ የተሳለበት አቅጣጫ ሁልጊዜ ኢቭን በመንግስት ስፖንሰርድ የሆነ እስከሚመስል ድረስ አንዳንድ ሞኑመንትስ እስከማሰራት የሚደርስበት ፖለቲክስ ብዙ ክፍተቶች ማህበረሰቦች። ወንድሜ ቆይ እንጂ እሱንም መተህ እኮ አልቀየርከውም። አኖሌን አስቀምጠህ ምንድን ነው የምታወራው? አንተ ምር ብታወራው
አሁን ላይ ሐውልትን የሚያህል የጥላቻ ሐውልት አስቀምጠህ ስለምንድን ነው የምታወራው? አታፈርስም እንዴ? እሱ አርሲ ላይ አስቀምጠህ አይደል? በቃ ዝም በል። አሁን እኮ አንተ ስለኛ ለኛ ማሞላ አትይዝብንም። እኛ እያወቅን ፖለቲካውን አንተ በተምር አትይዝብንም። አሁን አንተ ችግር የማውሪያ ጊዜ አይደለም እና ውረድ። ሀገሪቷን በስነ ስርዓት መምራት አቅቶ ኢትዮጵያውያንን እየጨፈጨፍ አማራን ባይ ዲዛይን አዲስ አበባ አትገባም እያልክ እየከለከልክ ከዚህ በላይ ጥላቻ አለ እንዴ? የአማራ ቤተክርስቲያን የአማራ መስጊድ እያልክ እያፈረስክ ልትከስ ትመጣለህ እንዴ? ዛሬ ምን ሰርተህ? ቢያንስ በኢህአዴግ ጊዜ ህወሓት መራሹ ኢህአዴግ እያለ ሀገር ሰላም ነበረ፣ ጥሩ ነበረ። አንተ ምን ሰራህ? ከነ በደል መተም ልታቀርታ ታቀርባለህ። የእናንተ ደግሞ በጣም የተለየ ነው። ይህ ሁሉ በደል ይዘህ ጭራሽ እንደተበዳይም ልታወራ ትፈልጋለህ? ምን ሰርተህ? ኤኒዌይ አስቱዬ ቅመም እንዲልሽ ሰላም እሺ። አሁን ችግር የለውም። እኛ ለተጫዋታ ለምንጫወተው እና ፖለቲከኞች እኔ ኦፒዲዮ መጥቶ ሌላ ቁማር መጫወት እንደማይችል አሁን ላይ እየነገርኩ ነው። ፖለቲከኛ መታደጋ ጋር እንደማትሳፈጥ ስራ ላይ ስለሆንኩ ነው አልተመቸኝም እንጂ የእናንተን ወሬ መስማት ራሱ እኮ ይሸክታል። በጣም እኮ ደባሪዎች ናቸው። ራሱ እኮ ለመደገፍም እኮ የማይመች መንግስት እኮ ለደጋፊው ራሱ ምቻው ነው የሚመስለው። ምኑ ስንቱን ቀዳዳ ተሸፍነለታለን። በዚህ ጋር ስትቀዳዳ፣ በዚህ ጋር ስትቀዳዳ፣ በዚህ ስትቀዳዳ ይሄ ምን አይነት ሰዎች ናቸው? እፍረት ነውር እንደ ጌጥ አድርጋችሁ የምታዩት ነውረኞች ናቸው። ስታስጠሉ እኮ በጣም ነው። እኔ እንደዚህ አይነት ወራዳ ስርዓት ህዝቡን እንደዚህ አፍኖ እንደዚህ የገደለ እየጨፈረ ናፍጠኛ ነጭ ጋዝ ቡታጋዝ እያለ የሚያቅራራ ጁንታ እያለ ቢሳደብ ወራዳ ስርዓት ታይቶም ሰምቶም አይታወቅም። ፈሳም ትናንትና ጨበጣታለሁ ጋዛ ነው የምታደርገው ስትል ቆይተህ ተሽከርክረህ አሸማግሉኝ ብለህ ትለምናለህ እንዴ? ለማኝ ሄደህ ቤተክርስቲያን ጋር ለምን አትቀመጥም? መስጊድ ጋር ሳይናዱ ስራሽ ደጋፍ አይደለም ይላል። የሚለምነው ትናንት እንደዛ ሲያቀራራ የነበረ ኤርትራን እንጨበጣታለን ምናምን ሲል የነበረ በከታም መጥቶ ዛሬ ይለምናል። ኤርትራን ሽማግሌ ምናምን ይልካል። እኛ ደግሞ ዛሬ ሰውያቸው ሾርት ሚሞሪ ናችሁ ብሎ የለ በቃ ሰውን እንደዛ ነው የሚያስቡት። እንዲህ በጣም ሾርት ሚሞሪ ያደረጉን እኮ በቃ መጣው አስቱዬ መጣው አለንጋይም ገብቷል። ሰላም በይው። ሌሎችም መጥተዋል። ግራ ነው የገባቸው ብልጽግናዎች። ሀለንጋ አንዱ ብልጽግና ነው እንደምታውቀው። ምን ይለናል ሀለንጋይ? እስኪ ንገረን ሀለንጋይ እንዴት ነው ከተማ ታውቂያታለሽ? አሁን ቅመማ እስኪ ቆይ በትልቅ ላድርገህ። የት ከተማ ነው ይሄ? እቺን አታውቂያትም? ጽሁፍ ራስ እኮ ይታያል። አይታይም። ደሴ እንዴ ደግሞ ደሴ ምን ሳሄድ ካንተ ሰው ከተማ ለከተማ መዞር ሆነ ስራ እንዴት ነው የጠፋ ሰው? እንዴት ነሽ? እንዴት ነሽ? ጠፋ ፊታ ካስተላ በቃ አዲስ አበባ በቃን አልን። አሁን በቃ ክፍለ ሀገር ለክፍለ ሀገር ነው በቃ ስራችን። በቃ አዲስ አበባ ከተማች ማለት ነው። ኧረ አይደለም ኮንትራት ነው ይዛችሁ ደሴ ለሰርግ መጥቼ ነው እባክሽ። ማን ሊያገባ ነው? ደሴ የሆነ ሰርግህ እንዴ? አንዷ ወለየው ይዘናት ልንሄድ ነው። አይ አላዚ ድረስ ወለየው አላዚ በቃ አምላክ ማን ነው አላዚ? ወለየው አላዚ ናቸው። አንዷ ወለየው ጠብሰን ያው ምናምን አንተ ዘንዶ ጀመርከው? አንተ ጀመርከው ዘንዶ አንተ ጀመርከው ማለት ነው። ታዲያሳ ተጸምደናል።
ደሴ እኮ ታምራለች በነገራችን ላይ ግን እንዴት ነው በደንብ ለምታለች እኛ በነበርንበት ሰዓት የነበረች ነው ወይስ ለምታለች እንዴት ነው ተቀየራለች አረባሽ አይታየኝም ለማቷም አይታየኝም ማለት ምንም ልማት የለው እንደ ስሟ ኧረ እንደ ስሟ አይደለች ይቀራታል በጣም በቃ ልክ እንደ ድሮ ነች ማለት ነው ምንም የተቀየረ ነገር የለም አዎ እንደዛው ነው ወይ ነገሩ ያ እዛ ጦርነት ያለበት ቀጠና ውስጥ ነው ጦርነት እዛ አለ እንዴ አረ ሰላም ነው ምንም የለም እና ምን ነው ይሄ ሰውዬ ግን የሚስት ዘመዶችን ብቻ ነው ልማት የሚያደርገው ጎንደር ላይ ብቻ ነው የሚያለማ እኮ እሱ ነው ጥያቄ የፈጠረብን የሚስት እኛን እየቀጠቀጠ የሚስቱ ዘመዶችን ጎንደሬዎችን ይገነባላቸዋል ኢማጂን አስበው ወለየ እኛ ናቸው እዚህ እኮ ነው የማይገነባላቸው ወለየ እኛ ናቸው እንደምታውቁ በጣም ምስኪን ወለየ ብቻ አይ እኛ እኮ የኛ ናቸው ስንል በምክንያት እኮ ነው አረጋ ዞሮ ዞሮ እንደዛ ነው አለ እንግዲህ ወሎና ትግራይ በቃ ወደ አንድ መጠቃለል አለብን አይመጣም ባክኒት የለም አንተ ነው እንዳያረግልን አቀጣለለበት እንጠርገው እና ታዲያስ ምን አድርገን ሰበል ብቻ አንበል ተመጣ አይዘከሩን ይዘከራሉ እንጂ እሺ ኧረ ተዘከሩ ወይ ጉድ ከባድ ነው እና ሀለንጋይ በጣም ተዝናና ነው ከደቡብ ወደ አማራ ወደ ጋምቤላ ነው የቀረኸው አሁን ቀጥታ እኮ ወደዛ ነው የሚሄደው ወዴት አርባ ምንጭ ከዚህ አዲስ አበባ ከዛ ደግሞ ወደዛ ተስማምቷል ማለት ነው አንተ አርባ ምንጭ አዎ እንዴ አሁንማ ከዛ አልወጣም እዛ እንዳትቀርጽ አደራህን ደቡብ ጠርሰህ እንዳትቀርጻ አሪፍ ነው የሚሻለው እዛ ነው እባክሽ አይ ምን አንተ ደግሞ ፍሩታቸው አማድሎ ይቀረው ልትና እንዴ አዲስ አበባማ ታይተው አይደል መስል ከአዲስ አበባማ ዳርኻዚ እቶም አደረው አተምር ካለ ተመይቶ ይተዋል ይተዋል አዲስ አበባና አደረው አተያ ተዋይላ